የማስታወስ ችሎታችንን ምን ነካው? ያነበብነውን ወይም ደግሞ ያየነውንና የሰማነውን ሁሉ ከትንሽ ጊዜ በኋላ ለማስታወስ ስንሞክር ድራሽ አባቱ የሚጠፋው ስለምንድን ነው? በተለይም ደግሞ ትምህርት ነክ ጉዳይ ከሆነማ ይብሳል። አንብበናል ብለን ገብተን የዩኒቨርሲቲም ይሁን ከዛ በታች ያለ የትምህርት ፈተና ልንወስድ ገና ቁጭ ስንልና ጥያቄዎችን አየት ማድረግ ስንጀምር ስለዛ ነገር እንዳነበብን ብናስታውስም ነገር ግን ያነበብነው መረጃ ምን ይል እንደነበር ለማስታወስ ግን አዳጋች ይሆንብናል። ብቻ ብዙ ነገር ላይ የማስታወስ ችሎታችን በየጊዜው በጣም እየተዳከመ ከመምጣቱ የተነሳ ስማችን ራሱ አንዳንድ ጊዜ ሌላ ሰው የሚያስታውሰን ነው ይመስለኝ። ለማንኛውም ዛሬ የማስታወስ ችሎታችንን ለማሳደግና ያነበብነውን ወይም ደግሞ ያየነውንና የሰማነውን መረጃ ወይም ደግሞ ማንኛውንም ነገር ከጊዜ በኋላ ለማስታወስ እንድንችል የሚያደርጉንን ምርጥ 6 ሳይንሳዊና ስነ አእምሯዊ ዘዴዎችን እናያለን። ታዲያ በኋላ እናንተም ከምትረሱት አሁኑኑ ላይክ እና ሼር እንዲሁም ደግሞ ሰብስክራይብ አድርጋችሁ ቪዲዮን ብትጀምሩ ደስ ይለኛል ለማለት ፈልጋለሁ። ለማንኛውም እነዚህን 6 ዋናና ሳይንሳዊ መንገዶችን ወደ መዘርዘር ልግባላችሁ። የመጀመሪያው መንገድ ትኩረትን መሰብሰብ ወይም ደግሞ ኮንሰንትሬት ማድረግ ነው። እንግዲህ አንድ መረጃ መጀመሪያውኑ በተገቢው መልክ በትክክል ወደ አእምሯችን ካልገባ ቆይተን ለማስታወስ ስንሞክር ከየትም ልናመጣው አንችልም። ስለዚህም የማስታወስ ችሎታችን የሚሻሻለው በቅድሚያ መረጃውን በንባብም ይሁን በመስማት ወደ አእምሯችን የምናስገባበትን መንገድ በማሻሻል ነው ማለት ነው። በዚህ ዙሪያ የተሰሩ ጥናቶች እንደሚያሳዩትም አንድ ሰው አንድ መረጃ ወደ ትውስታ ማህደሩ ወይም ደግሞ ሚሞሪ ወደምንለው ለማስገባት ቢያንስ በዛ ነገር ላይ ወይም ደግሞ በዛ መረጃ ላይ ለ8 ሰከንድ ያህል ትኩረት ማድረግ አለበት። ነገር ግን በመናነብም ይሁን በሌላ መንገድ መረጃን ወደ አእምሮአችን ስናስገባ ሐሳባችንና ትኩረታችንን የሚበታትኑ ጉዳዮችን ማስወገድ ያስፈልገናል ማለት ነው። ለምሳሌ አንድ ሰው እያጠና ወይም ደግሞ እያነበበ ነገር ግን በየመሃሉ አንዴ ማህበራዊ ሚዲያ ወደ መጠቀም አንዴ ደግሞ ቲቪ ወደ ማየት እንዲሁም ደግሞ ስለ ሌላ ነገር ወደ ማሰብ የሚሳብ ከሆነ ለሚያነበው ወይም ደግሞ ለሚያው መረጃ በቂ ትኩረት አልሰጠም ማለት ነው። በመሆኑም ሐሳብና ትኩረትን የሚበታትኑ ነገሮችን በመናነብ ወይም ደግሞ ማንኛውንም መረጃ ወደ አእምሯችን ለማስገባት ጥረት በምናደርግበት ጊዜ ከኛ ማራቅ ወይም ደግሞ ማስወገድ ያስፈልጋል። ሁለተኛው ጠቃሚ ዘዴ ደግሞ በቀላሉ ከምታስታውሱት ሌላ መረጃ ጋር አዲሱ መረጃ ማቆራኘት ነው። ለምሳሌ አንድ ያነበባችሁትን የመረጃ ክፍል ከዚህ በፊት ከምታስታውሱት ፊልም ወይም ደግሞ ዘፈን ጋር አያይዛችሁ ማንበብና ወደ ትውስታችሁ መላክ ማለት ነው። በዚህም ልክ ያንን ዘፈን ወይም ደግሞ ፊልም በቀላሉ ስለምታስታውሱት ልክ እሱን ስታስቡ ወይም ደግሞ ስታስታውሱ ከሱ ጋር አቆራኝታችሁ ያነበባችሁትን ወይም ደግሞ ያያችሁትን መረጃ በቀላሉ አብራችሁ ማስታወስ ትችላላችሁ ማለት ነው። ይህንን ዘዴ የስነ አእምሮና የማስታወስ ችሎታ ማሳደግ ባለሙያዎች አንዳንድ ጊዜ ኮግኒቲቭ ሲንክሮናይዜሽን እያሉ ይጠሩታል። ሶስተኛው ጠቃሚ መንገድ ያነበባችሁትን ወይም ደግሞ ያያችሁትን አዲስ መረጃ በራሳችሁ አንደበት መደጋገም ወይም ደግሞ ሪሄርስ ማድረግ ነው። ይህንን ለመረዳት እንግዲህ መምህራንን ማየት በቂ ይመስለኛል። አንድን የትምህርት አይነት ለ1 ዓመት ካስተማሩት በኋላ ከዛ ጊዜ ጀምሮ እያንዳንዱን የመጽሐፉን ክፍል ማየት ወይም ደግሞ ማንበብ ላይ ያስፈልጋቸው ይችላል። ምክንያቱ ደግሞ ደጋግሞ በአፋቸው ስለተናገሩት ወይም ደግሞ ሪሄርስ ስላደረጉት ነው። በጣም ማስታወስ የምትፈልጉትን የመረጃ ክፍል ሁል ጊዜም ካነበባችሁ ወይም ደግሞ ካያችሁት በኋላ በራሳችሁ አንደበት ስትናገሩት ወይም ደግሞ ደጋግማችሁ ስትሉት በተለይም ሂፖካምፓስ የተባለው የአእምሯችሁ ክፍል መረጃውን በቀጥታ ወደ ዘላቂ የትውስታ ማህደራችሁ ወይም ደግሞ ሎንግ ተርም ሚሞሪ ብለን ወደምንጠራው ክፍል ያስተላልፈዋል ማለት ነው። በመሆኑ መረጃውን በፈለጋችሁበት ሰዓት ለማስታወስ አትቸገሩም ማለት ነው። አራተኛው ጠቃሚ መንገድ በራስ አረዳድ መረጃውን መጻፍ ነው። ለምሳሌ አንድን የትምህርት አይነት ወይም ደግሞ መረጃ ካነበባችሁ በኋላ እንዲሁ አንብቦ ከመተው ይልቅ ያነበባችሁትንና የተረዳችሁትንም ነገር በራስ አረዳድና የአጻጻፍ ስልት እንደ አዲስ ባጭሩ መጻፍ ማለት ነው። በዚህ ሂደትም አእምሯችሁ ያነበባችሁትን ነገር ለማስታወስና በራሱ መንገድ ለማደራጀት በሚያደርገው ጥረት ላነበባችሁት መረጃ የሚሰጠው ትኩረትና እያንዳንዱን መረጃ ትርጉም የሚሰጥበት መንገድ መረጃው ወደ ዘላቂ ትውስታ ወይም ደግሞ ሎንግ ተርም ሚሞሪ የሚያደርገውን ፍሰት ያቀላጥፍለታል ማለት ነው። በዚህ የተነሳ መረጃውን በፈለግነው ጊዜ ለማስታወስ የሚያስችል አቅም ይፈጥርልናል። ስለዚህም ካነበባችሁ በኋላ በራሳችሁ አረዳድ እንደገና ባጭሩ መጻፍ ይመከራል።
አምስተኛው ጠቃሚ መረጃ ለአዲሱ መረጃ ስዕላዊ መግለጫ በአእምሯችን መስጠት ነው። ጥናቶች እንደሚያሳዩት ከሆነ አእምሯችን ምስላዊ መረጃዎችን ከጽሑፍ መረጃዎች በተሻለ ፍጥነት ማስታወስ ይችላል። አንድን ነገር ካነበባችሁ ወይም ደግሞ ካያችሁ በኋላ ያንን መረጃ የሚወክል ተመሳሳይ አእምሯዊ ምስል በምናባችሁ በመሳል አእምሯችሁ መረጃውን በጽሑፍ ብቻ ከሚያስቀምጠው ይልቅ በምስል እንዲደግፈውና በቀላሉ ወደ ረጅም ጊዜ ትውስታ ወይም ደግሞ ሎንግ ተርም ሚሞሪ እንዲያስተላልፈው ማድረግ ትችላላችሁ። በዚህም የተነሳ መረጃውን ስትፈልጉት ሳትረሱት በቀላሉ ማስታወስ ትችላላችሁ ማለት ነው። ስድስተኛውና ለዛሬ ያስኩት የመጨረሻው ዘዴ ወይም ደግሞ መንገድ ደግሞ የምታነቡትን ወይም ደግሞ ለማስታወስ የምትፈልጉትን መረጃ የምታዩበትን ወይም የምታነቡበትን ጊዜ መምረጥና ማስተካከል ነው። ብዙውን ጊዜ አእምሯችን አዲስና ያልተበታተነ ትኩረት ያለው የሚሆነው ከእንቅልፋችን እንደተነሳን ባለው ጊዜ ነው። ለዛ ነው ብዙውን ጊዜ ሌሊት ተነስታችሁ የምታነቡት ትምህርት ወይም ደግሞ መረጃ በቀላሉ የማይረሳው። ስለዚህም እንዳትረሱት ወይም ደግሞ በቀላሉ ማስታወስ የምትፈልጉትን መረጃ በተቻለ መጠን ከእንቅልፋችሁ ስትነቁ ባለው የመጀመሪያ ጊዜ ላይ በማንበብ የአእምሯችሁን የማስታወስ ችሎታ መጠቀም ትችላላችሁ ማለት ነው። እንግዲህ ከነዚህ ዘዴዎች በተጨማሪም የአካል ብቃት እንቅስቃሴ ማድረግ፣ ስናነብ ትንሽ መረጃን ከፋፍለን ማንበብ፣ ሀሳብ የሚከፋፍሉ እንደ ስልክ ያሉ ነገሮችን ማራቅ፣ እንዲሁም ደግሞ ትኩረት የማይበታትን የተረጋጋ አካባቢ መምረጥ፣ በተጨማሪም ደግሞ ያነበብነው ከሰዎች ጋር ማውራት መረጃውን በቀላሉ እንዳንረሳውና በፈለግነው ጊዜም ለማስታወስ እንዳንቸገር ያግዘናል ይላሉ በዚህ ዙሪያ የተዘጋጁ የተለያዩ ጥናትና ምርምሮች። በመሆኑም እናንተም ከላይ የጠቀስናቸውን ዘዴዎች በመጠቀም የማስታወስ ችሎታችሁን ማሳደግ ትችላላችሁ ብዬ አምናለሁ። እኔ ግን የዛሬውን ቪዲዮ በዚህ ያበቃለሁ። እንደተለመደው ሰብስክራይብ፣ ላይክ እና ሼር እንዲሁም ደግሞ ኮሜንት ማድረግ አትርሱ። እንዲሰራላችሁ የምትፈልጉት ሀሳብ ካለም በኮሜንት ሴክሽን ላይ አሳውቁኝ። እንግዲህ ከቻናላችን ዓላማ ጋር የማይጋጭ ከሆነ በየመሃሉ ቪዲዮ ሰራበታለሁ። በሌላ ጊዜ በሌላ ቪዲዮ እስክመለስ እስከዛው ሰላምና ጤና ከሁላችንም ጋር በያለንበት ይሁን። መልካም ጊዜ። ባይ ባይ።